በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እድሜ ጤና ይስጥልን። አባታችን ጥበቡ ተሰጥቶታል፣ ሚስጥሩ ተገልጾለታል። እድሜና ጤና ይስጥዎት። ልጆቹ ደግሞ የእርስዎ ተከታይ እንዲሆኑ የራስዎት ብቻ ልጆች ሳይሆን በዓለም ላይ ያሉ ልጆች ይህንን ግዕዝ ቋንቋ ምን ያክል ኃይል አቅም እንዳለው እንደ ቤተ ክርስቲያን ደግሞ የምናምንበትን ስለምናውቅ ወደዚያ እርስዎ በደንብ በሚገባ ስለሄዱበት እኔ አልነካካው። እንግዶች አባቶቻችን መርሃ ግብሩን እየተከታተላችሁ ያላችሁ እህቶች፣ ወንድሞች፣ እናቶች መጽሐፍቱን ያልያዛችሁ ያላያችሁ 20 መጽሐፍቶችን የደረሱ አባታችን ናቸው። ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። በእውነቱ የአገልግሎት ዘመናችሁን ይባርክላችሁ፣ የአገልግሎት ዘመናችሁን ይባርክላችሁ። ዝማሬ መላእክት ያሰማልን። መጽሐፍ ማለት በጨለማ ውስጥ ለሚጓዙ የሚያበራ ፋኖስ ማለት ነው። መጽሐፍ ማለት የትርጉማቸው የሊቃውንት ትርጉም ማለት ነው። መጽሐፍት ማለት በጨለማ ውስጥ ለሚጓዙ የሚያበራ ፋኖስ ነው። ንባብ ደግሞ ይላል አእምሮን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ ጥበብ የሚያሸጋግር ድልድይ ይሆናል። ንባብ መምህራችን ያቀረቡት ሁለቱንም ነው። ፋኖስም ወደ ላይ ደግሞ እንደዚህ ደግሞ አእምሮን ወደ ሰማያዊ ነው ከዚህ ዓለም ጭንቀት አውጥቶ ወደ ሰማያዊ ጥበብ የሚያሸጋግር ድልድይ ሆኖና ማለት ነው። ስለዚህ መጽሐፍን የግድ ማንበብ እኛን ከብዙ ነገር ይጠብቀናል። መጽሐፍ የአእምሮ ምግብ ናቸው። እንኳን ደስ ያለዎት። እንግዲህ ዛሬ እንደሰማሁት ከሆነ ቀድመውም በደብራችንም ሲያስተዋውቁ ነበርና 20 መጻሕፍትን ጽፈዋል። ኧረ እንኳን ደስ ያለዎት በሏቸው በእውነት እና በላይ መጻሕፍት ወወላዴ መጻሕፍት ብያቸዋለሁ። በላይ መጻሕፍት ወወላዴ መጻሕፍት፣ መጽሐፍ በልተው መጽሐፍ የወለዱ ማለት ነው። እና እንዲያው አንድ መታሰቢያ እንድትሆን አንዲት ጉባኤ ቃና ላቀርብላቸው ወዳለሁ። የቅኔ ባለቤት ስለሆኑ እንደ መታሰቢያ አድርገው እንዲያስቀምጡልኝ። ወደ መዝሙሩ ከመሄዴ በፊት አንዲት ጉባኤ ቃና አቅርቤ አንድ መዝሙር ዘምራለሁ ማለት ነው። ይዜ ርኢነ ዘየአቢ እምነ ያዕቆብ ዝኩ፣ ይእዜ ርኢነ ዘየአቢ እምነ ያዕቆብ ዝኩ፣ አምጣነ እስራ ወለደ በላይ መጻሕፍት መላኩ። ይእዜ ርኢነ ዘየአቢ እምነ ያዕቆብ ዝኩ፣ አምጣነ እስራ ወለደ በላይ መጻሕፍት መላኩ። ልተርጉሞ ለምዕመናኑ ነው፣ ሊቃውንቱ ይገባቸዋል። ለምዕመናኑ ልተርጉምላቸው። ዛሬ ከአባታችን ከያዕቆብ የሚበልጥ ሰው አየን። ዛሬ ከአባታችን ከያዕቆብ የሚበልጥ ሰው አየን። ያዕቆብ 12 ወለደ ነበረ ሲባል የሰማ ነው። ዛሬ ግን 20 የወለደ ስላየን የሚያስደንቅ ነው። መምህር መላኩ 20 ወልደዋል። 20 መጻሕፍትን ወልደው አይተናልና ይህንን እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና
ነፋሱ የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል ቁሙ ለምስጋና እልል ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል ቁሙ ለምስጋና እልል ቁሙ ለምስጋና
ከዚህ ቀጥዬ ያው የመጽሐፍ ምረቃ ስለሆነ መምህር መላኩም በመጽሐፍ ቅዱስ ዙሪያ የመጽሐፍ ቅዱስ ማጥኛ መጽሐፍ ስለጻፉ ያንን በተመለከተ አንድ መዝሙር እዘምራለሁ። መጽሐፍ ቅዱስን ሁሉም ያነባዋል፣ ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል የሚለውን መዝሙር እዘምራለሁ። መጽሐፍ ቅዱስን ሁሉም ያነበዋል። መጽሐፍ ቅዱስን ሁሉም ያነበዋል። ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። እንደ ፈቃዳችን ብንተረጉመው እንደ ፈቃዳችን ብንተረጉመው በውጥን የሚያስቀር ስህተት
ብዙ ነው። መጽሐፍ ቅዱስንም ሁሉም ያነበዋል። ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። ከቶ በሰው ፈቃድ ትንቢት ስላልመጣ ይነግረናል መጽሐፍ ከሕግ እንዳንወጣ። ይመክረናል መጽሐፍ ከሕግ እንዳንወጣ። መጽሐፍ ቅዱስንም ሁሉም ያነበዋል። ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። እንጠይቅ መምህራን ያሉ በደረጃ። እንጠይቅ መምህራን ያሉ በደረጃ። እናንብብ መጻሕፍት ይሁኑን ማስረጃ።